ውሃ ከ75 እስከ 85 ሊትር በዛ መግዛት የለበትም። ቀጥሎ እናንተ ደግሞ እንደዛው አሳንሳችሁ መስራት ከፈለጋችሁ ለ50 ኬጂ ለዚህ ማለት ነው ዩሪያ 2.5 ውሃ ደግሞ ስንት ነው የሚሆነው? 35 ሊትር ይሆናል ውሃ ማለት ነው። ዩሪያ ደግሞ 1.25 ዩሪያ 1.25 ጀቹን 1 ኪሎ 25 ግራም ማለት ነው። ግራም መሆን አለበት። ከበዛም ችግር ስለሚፈጥር ማለት ነው። እንደዛው በትንሹ እናንተ መስራት ከፈለ እንደዛው ይሄዳል እያወረደ የቀነሰው 50 ኬጂ ነው አይደል? 25 ኬጂ ሲሆን ደግሞ ስንት ይሆናል? ውሃ 18 ሊትር 25 ኪሎ ጤፍ ውሃ 18 ሊትር ትጠቀማለህ። ዩሪያ ደግሞ 65 ግራም